ሰላም ሰላም የሰኒ ሞቲ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ወዶቼ ዛሬ ማለት ነው ኤልሲ የምትባል ልጅ ማለት ነው ጉድ አረገችኝ ማለት ነው። አንቺ ሰውዬ አለችኝ ማለት ነው። አንተ ሰውዬ አንተ ያለችኝ ነው ማለት ነው። ምን አይነት ጉድ ነው በአላህ። እኔ እኮ የሚልሽ ማለት ነው ኤልሳ፣ እኔ የሚልሽ ማለት ነው አንቺ ራስሽ ስለ አዩ ምን አገባሽ? ስለ አዩ ምን አገባሽ ማለት ነው እንዴ? ልትደበድብኝ እኮ ነው እንደው ማለት ነው። እሷ ጋር ቢሆን እኮ ትገልኛለች ነበር ማለት ነው። እንዴ በደንብ እየቆጣች እኮ ነው። እንደው ራሱ ማለት ነው ስርዓት ያዢ እያለችኝ ነው ማለት ነው። ቆይ ትገባለሽ አይደል ማታ ለእናቴ እነግራለሁ ማለት ነው። ትገባለሽ። እኔ እኮ የመጨረሻ ልጅ ነኝ። እናቴ ቅብጥ አድርጋ ነው አሳደገችኝ ማለት ነው። ገባሽ አይደል? ትገባለሽ። ህይወት አትለቅም። ህይወት እኮ እናታችን ናት፣ ለኔም እናቴ ናት ማለት ነው። ከዛም ደግሞ የመጨረሻ ልጅ ነኝ ማለት ነው። ሰምተሻል አይደል? አማርኛም በደንብ አስተካክዬ አወራለሁ ዛሬ። ወይ እኮ ስሜት ውስጥ አስገባችኝ እኮ እንዴ! ምን አይነት ነው? በደንብ እድግ አድርጋ እየሰደበችኝ እኮ ነው በስነ ስርዓት ማለት ነው። እንዴ ምን አይነት ጉድ ነው? አንቺ ራስሽ ምን አገባሽ? ምን አገባሽ አንቺ ራስሽ ማለት ነው። ቁጭ ብላ እኮ ሰማይ እያየች ማለት ነው። እኔ እንደውም ሰማይ ላይ እንትን ኮከብ እየቆጠረች ነው እንደ ብዬ እየሳኩኝ ነበር ማለት ነው። ሰማይ እያየች እኮ ግጥም አድርጋ ሰደበችኝ ማለት ነው። እንዴ አዩ የሀገርሽ ልጅ ትያለች ማለት ነው። አዩ እኮ የሀገሬ ልጅ ቢቶንም ማለት ነው ለኔ አዳሜ ሁሉ አንድ ነው። ገባሽ አይደል እንዴ? እውነት ነው እየተናገርኩኝ ማለት ነው። አንቺ ቢቶንስ እስቲ አንቺ ቢቶንስ አባት የልጆች አባት ማለት ነው ባልሽ ወይም ማለት ነው በትክክለኛ አማርኛ ማለት ነው። ዛሬ አማርኛም አስተካክዬ አወራለሁ በስነ ስርዓት ማለት ነው። በትክክለኛ አማርኛ ባልሽ ያንቺ ልጆች ይዞ ከጠፋ አንቺ እስቲ እንዴት ይሆናልሽ? እንዴት ይሆናልሽ? በሰው ጫማ ውስጥ ሆናችሁ አስቡ ሁላችሁ ማለት ነው። ገባችሁ አይደል? እኔ ቢሆንስ ብላችሁ አስቡ ማለት ነው። ገባችሁ አይደል? ስለዛ ኤልሲዬ እህትዬ ተሳስተሻል ማለት ነው። ሱመያ ስተት እየሰራች ነው። ትክክለኛ መንገድ ላይ አይደለችም ማለት ነው። እንደ ዛሬ አይደለም። ዛሬ አሁን ሁሉ ሰው ሆይ እያሉ ማለት ነው። ቻናሉም እያዩ ነው። አዲስ ነገር እያመጣች ነው። ለዛ ብሩም ታገኛለች ማለት ነው። እና ማለት ነው እንትን አይደለም ማለት ነው። ግን ማለት ነው ነገ ይቸግራል። እውነቴ ነው የምላችሁ፣ ነገ ይቸግራል ማለት ነው። እንዴ አይቀርም ማለት ነው። ሁሉ ነገር እያልፋል ማለት ነው። እና ውዶችዬ ትዳርሽ እንኳን ፈታሽ አትበሉ እንዴ! ኤልሲ እኮ እንኳን ፈታሽ እያለች እኮ ነው እቺ ልጅ እኮ እንዴ! ምን ሆና ነው? እኔ እኮ ከቤት ከወጣች በኋላ ምን ሆና ነው? ምን ነክቶ ነው እያልኩኝ ነው ማለት ነው። ማታ እስከ ስትመጪ ድረስ እንጠብቃለን ከእናቴ ጋር ማለት ነው። ሰምተሻል አይደል? ትመጫለሽ። ምንም ይዛ አታድርም አይደል? ጉድ እኮ ነው እንዴ! ስሜት ውስጥ አስገባችኝ እኮ በደንብ እያስናደደች እኮ ነው ውዶቼ። ጉድ እኮ ነው። ጉድ እኮ ነው። እንደውም ስርዓት ያዢ እያለች ነው። ምን አይነት ጉድ ነው? እና ውዶችዬ ኤልሲ ማለት ነው ኤልሲ ስተት እየሰራች ነው ማለት ነው ውዶቼ። ሱመያ ሃይዞሽ እንኳን ፈታሽ ትዳርሽ እንኳን ፈታሽ አንቺ ጎበዝ ነሽ፣ ሰውም እንኳን ደበደብሽ እያለች ነው ማለት ነው። እኔም ልሽ ቆይ ሱመያ ወንድ ናት አይደል? ሱመያ ወንድ ከሆነች ማለት ነው ለምንድነው አሳስራ ማታች አዩና ያ ቡኒ ማለት ቡኒ ሲጀመር ራሱ ሽንታም ናት እሷ ማለት ነው። የሆነ በጥባጣ ነገር ናት። በጥባጣ ታውቃላችሁ? የሆነ በጥባጣ ናት ማለት ነው እሷ። አዩ ለምን አሰረች? ወንድ ከሆነች እኮ ወንድ አስሮ አይደለም የሚገርፍ ማለት ነው። ገባችሁ አይደል? ሰው አስራ አታልላ ነው እንዴ ሰው የሚገርፉ የሚመቱ እንዴ? በፊት ለፊት አትመጣም እንዴ? እውነቱ ወንድ ከሆነች ማለት ነው። ሱመያ እንደውም ጎበዝ ጃይና ከሆነች ማለት ነው። እኔ እውነቴ ነው ምልሽ ኤልሲዬ
እውነቴ ነው የሚልሽ ማለት ነው ሽልማት አለሽ አንቺ ይሸልምሻለሁ ማለት ነው ይሄ ድምጼ እየቀዳው ነው መቼም ቢሆን ማለት ነው መቼም ቢሆን ይሄ ነገር ማለት ነው መቼም ቢሆን አይጠፋም ገባችሁ አይደል ዩቲዩብ ላይ ስለሚለቅ ማለት ነው ቻናሌ ላይ ስለሚለቅ ይቀመጣል ማለት ነው ሱመያ ወንድ ሆና አዩ ፊለፊት ትጋፈጥ አዩ እንደውም አዩ አለች ቦታ ትሂድ ማለት ነው ማለት ተደብቃ አይደለም ኢጃብ አንድ ጊዜ ማለት ነው ኢጃብ ውስጥ ተደብቃ ኢቤቷ ሄዳ ማለት ነው የሆነ ሰውዬ አቃባጭ አለ አቃባጭ ሴትና ሴት ማለት ነው ዑመር ነው ምን የተባለ ሰውዬ ማለት ነው እሱ ሴት ነው ወንድ ሳይሆን ሴትና ሴት ነው ማለት ነው እሱ ራሱ አዩ ማለት ነው እሱ ራሱ አባረራ አሁን ገጠር ገብቶ እርሻ ያርሻ ነው ማለት ነው ገጠር ገባ ማለት ነው ዑመር የተባለ ሰውዬ አይና ውዶችዬ አዩ ሲጀመር ሰው የምትፈራ ልጅ አይደለች ማለት ነው እኔ አደንቃታለሁ ማለት ነው ወንድ ናት ማለት ነው አዩ ማንንም እየጠፈጠፈች ወንድ ራሱ እየጠፈጠፈች ነው ማለት ነው ሱመያ ታይና ማለት ነው ሱመያ ወንድ ናት እንደውም እኔ ነኝ የሚልሽ ኤልሲ የሽልማት አለሽ ማለት ነው ሽልማት አለሽ ሱመያ ሳትደብቅ ፊት ለፊት አዩ ጋር ትገናኝ ማለት ነው እሷ ራሱ ያ ቡን የተባለች ከእስር ቤት ከእስር ፈታ ማለት ነው አዩ እኮ ሳይፈታ እኮ ነው ሄደች አስራ እኮ ነው ሄደች አቲታ ማለት ነው ይሄ ምን ያሳያል ፍራቻ ነው ማለት ነው ንገርሽ አንቺ አታቂም አንቺ እኮ ገና ልጅ ነሽ ለዛ እኮ ነው ምን ማታቂም ማለት ነው ዝም ብለሽ ትናገራለሽ እንጂ ዝም ብለሽ ሰማይ እያየሽ ማለት ነው ሰማይ እያየሽ የሰማይ እንትን ኮኮብ እየቆጠርሽ ማለት ነው የሰማይ ኮኮብ እየቆጠርሽ ታወራለሽ ማለት ነው አንቺ እንጂ ምንም አታቂም ማለት ነው ፍራቻ አይደለም እንዴ ሰው አስራ መደብደብ ፍራቻ አይደለም እንዴ ምን ነበር አስራ መሄድ ወንድ ከሆነች ፊት ለፊት አትጋፈጥም እንዴ ጎበዝ ከሆነች ጀይና ከሆነች ፊት ለፊት አትጋፈጥም እንዴ አዩ ፈርታ እኮ ነው ፈርታ ተደብቃ ነው ቤቷ የምትሄድ ማለት ነው ይሄ እኮ እንትን ነው እንጂ ጀይንነት አይደለም ይሄ ማለት ነው ገባችሁ አይደል ይሄ ፍራቻ ነው እንደኔ ማለት ነው ፍራቻ ያሳያል ማለት ነው እንደዛ ነው ምላችሁ ዶችዬ እና ማለት ነው አዩ ጎበዝነት እንዳትደብቂ ማለት ነው አዩ ጀይና ናት ማለት ነው ጎበዝናት ማለት ነው ግን ሳይዶ ስላገባች አይደለም ሳይዶ ማግባቷ ሲተት ነው ላዩ ማለት ነው ከዛም ደግሞ ሃይማኖቷ ቀይራ ማለት ነው ውዶች ሃይማኖት እኛ ማለት ነው ሃይማኖት ሳናቅ ማለት ነው ብዙ ነገር እናደርጋለን ብዙ ነገር በቃ አለ አይደል ባሰው እንትን ብዙ ነገር እንበጠበጣለን ማለት ነው ሃይማኖት ቀልድ አይደለም ሃይማኖት ለወንድ ወይም ደግሞ ለሰው ብሎ የሚቀይር አይደለም ማለት ነው ገባችሁ አይደል ይሄ የኛ ሲተታችን ነው ማለት ነው እሷ ግን አዩ እየተባለች ማለት ነው ለሰይድ ብላ ሃይማኖቷ ቀይራ ማለት ነው ሃይማኖቷ ቀይራ ሙስሊም ሆና ሰይድ አገባች ማለት ነው ሰይድ ደግሞ የሰው ባል ነው ማለት ነው ገባችሁ አይደል ውዶቼ የሰው ባል ነው ስለዛ ትክክል አይደለም ማለት ነው ሲተቷ ነው ማለት ነው እንዴ ወይን ልጅ የማይኖር ልጅ ሰውዬ ቢሆንም ኦኬ ይሁን ይሄ እኮ የልጆች አባት ከዛም ደግሞ የመጀመሪያ ሚስቱ ሱመያ የተባለች ሴትዮ ትኩስ ሽንት አስጠጥታ ነው አለች አዩ ምን እንዳስጠጣች እኛ ላይ አናቅም ማለት ነው አዩ እኮ ተንኮለኛ ናት ለነገራችን ላይ ማለት ነው እና ምን እንዳስጠጣች እኛ አናቅም ማለት ነው ሱመያ እየተከታተለ ሳይዶ የተባለ ሰውዬ ማለት ነው በቃ ጭራሽ አለቀ ማለት ነው አሁን እንደውም እንትን እየሆነ ነው ማለት ነው በእውነት አቅል ራሱ የሄደ ነው እንትን ጭንቅላት እንደሰው እያሰበ አይደለም ሰውዬ ማለት ነው ገባችሁ አይደል እና እንዲ አይነት ሰው አገባች ማለት ነው ገባችሁ አይደል እንደውም እሷ የሚወድ
ሰው ቢሆንም ችግር የለም ነበር ገባችሁ አይደል ውዶቼ እንዴ ለሷ ቦታ የማይኖር ሰውዬ ዛሬ ሱመያ እዚህ ነው ካሉ ተነስቶ የሚሄድ ሰውዬ ምን ብላ አፍቅራ ነው ህይወቷን አበላሽታ ማለት ነው እንትን የምትሆን እንዴ ይሄ እኮ ትክክል አይደለም ማለት ነው አዩ ትክክል አይደለም ገባችሁ አይደል እንደኔ አተሳሰብ አዩ ትክክል አይደለችም ማለት ነው ለማግባታ እኔ ደስተኛ አይደለም እንትን አይደለም አሁን ሳይሆን መጀመሪያ ራሱ ማለት ነው አልተቀበልኩኝም እኔ አልወደድኩኝም ማለት ነው ገባችሁ አይደል እና ውዶችዬ አዩም ፈጣሪ ማለት ነው ልቦና ይስጣት ሱመያም እንደዛ ሲጀመር ሱመያም እኮ ማለት ነው ሃይማኖታ ቀይራ ነው እንትን አገባች ማለት ነው ማን ነው ሰውዬ ሰይድ አገባች ማለት ነው ይሄ ትክክል ነው እንደ ውዶቼ ትክክል አይደለም እኮ ገባችሁ አይደል ትክክል አይደለም ይሄ ማለት ነው እንደኔ እይታ ይሄ ትክክል የማይሆን በቃ አለ አይደል የተሳሰተ መንገድ ነው ማለት ነው እንደኔ ማለት ሙስሊም ለምን ሆነች አይደለም ትሁን ሙስሊም ገባችሁ አይደል የፈለገ ሰው ሙስሊም መሆን ይችላል ማለት ነው ገባችሁ አይደል ግን አምና ነው እንጂ ለወንድ ብሎ አይደለም ለወንድ ብሎ ሃይማኖት አይዝም ማለት ነው ገባችሁ አይደል ውዶቼ እና እነሱ ግን ለወንድ ብሎ ነው አሁን ሱመያ ለሰይድ ብላ አሁንም ደግሞ አዩ ለሰይድ ብላ አንድም ደግሞ ማናት አንዱ ማለች ማለት ነው አሁን ሰይድ እየተከታተለች ነው ኢሳም ማን ትባላለች ወይኔ እኔ ሲሙ ማላቅም ኢሳም ማለት ነው ሰይድ አገባለሁ ብላ እያለቀሰች ነው እሱም ደግሞ እሳ አገባለሁ ካለ ሙስሊም አድርጎ ነው ማገባ ማለት ነው ገባችሁ አይደል ሃይማኖት አጣሪታ ቢሆን ችግር የለም ግን ለወንድ ብሎ ሃይማኖት መቀየር ትክክል አይደለም ገባችሁ አይደል ሃይማኖት ህይወት ስለሆነ ማለት ነው እኛ እንግዲህ አለ አይደል አንዳንድ ጊዜ ማለት ነው ሴቶች እንትን ነው እና እንደዛ ነው ብላችሁ ውዶቼ ሃይማኖት በምንም እንዳትለኩ ማለት ነው ከፈለጋችሁ በራሳችሁ አንብባችሁ መንገድ ነው ህይወት ነው ካላችሁ ማለት ነው ማዝ ትችላላችሁ ገባችሁ አይደል ተምራችሁ ያዙ ማለት ነው ችግር የለም ግን ሳታምሩ ለወንድ ብላችሁ እንትን አትበሉ ገባችሁ አይደል እንደዛ አታርጉ ማለት ነው በጣም ነው የሚወዳችሁ በጣም ነው ማከብራችሁ ውዶቼ እና ኤልሳ ማለት ነው ካልክሉኝ ማለት ነው ያዙኝ ማለት ነው እሷ የሰማይ እንትን እያየች ማለት ነው ኮኮብ እኔ እየሰደበችኝ ነው ማለት ነው እየሰደበችኝ ነው ማለት ነው ውዶቼ ካልክሉኝ ማለት ነው ደግሞ እናቴ ቤትም ትመጣለች አሁን ትንሽ ቆይታ እናቴ ቤት ትመጣለች ማለት እናቴ አትለቅም ህይወቴ ማለት ነው አትለቅም ማለት ነው ገባችሁ አይደል እኔ ላይ እኮ እናት አለኝ እኮ ከዛም ደግሞ የመጨረሻ ማለት ነው ሰምተሻል አይደል ኤልሲዬ ሰማሽ አይደል ታላቅ እህቴ ሰማሽ አይደል እኔ እኮ እናት አለኝ እና እንደዛ ነው የሚላችሁ ውዶቼ ከተሳስኩኝ ማለት ነው ሲተት ካለ ይቅርታ ነው የሚላችሁ እንዳትሳደቡኝ እንደ ኤልሳ ማለት ነው እና እንደዛ ነው የሚላችሁ በጣም ነው የሚወዳችሁ የማከብራችሁ ማለት ነው ውዶችዬ ኤልሳ ግን ያዝልኝ ማለት ነው እኔ ሴት ነኝ ማለት ነው እሷ ግን ወንድ አድርጋ ያወራችኝ ነው ይሄ ሰውዬ ያለችኝ ነው ማለት ነው ምን አይነት ጉድ ነው ዘንድሮ ጉድ አያልቅ ማለት ነው ውዶቼ እና ሰብስክራይብ ላይክ ሼር ማድረግ እንዳትረሱ እሺ ውዶቼ